ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውዶቼ እንዴት ናችሁ? ሰላም ናችሁ ወይ? ያለን አልሐምዱሊላህ። ዛሬ እንግዲህ ምግብ ቤት ነው የምንገኘው ማለት ነው። ከስንት ጊዜ በኋላ ምግብ ቤት ሀያት ሶፋ ምግብ ቤት ማለት ነው። እና ከስንት ጊዜ በኋላ ማነው ስሙ አፍሪካ ምግብ ቤት ነው ያለ ነው ማለት ነው ከእህቶቼ ጋር ማለት ነው። እና ሀያት ሶፋ አፍሪካ ማሩ ምግብ ቤት ብቻ ብዙ ምግብ ቤቶች አሉ ማለት ነው ከኛ ሰፈር ማሻአላህ። እዚህ ጋር ምግባችንን አዘዝነውና ማለት ነው ቤታችን ነበር ለቤት ነበር የጠለብነው። ከዛ ምግባችንን አዘን ትንሽ ዘወርወር ብለን እንምጣ ብለን እስከሚዘጋጅልን ድረስ ዘወርወር እያለ ነው በአካባቢው ማለት ነው። እዚህ ጋር ሹፎኖች፣ ጌጣጌጦች ምናምን ብቻ ሞልተዋል ማለት ነው። ማሻአላህ ሄድን ቀጥታ መራንና ከሰይድ ሰኢድ ባልትና ጋር ሄድን። ያው አሉ የምፈልጉት አለ ማሻአላህ። ያው ይሄን ይመስላል የሰይድ ባልትና ሱቅ። በነገራችን ላይ ትንሽም ትሆን እንጂ ብዙ ነገሮችን ይዛለች ማሻአላህ። እኛ የሚያስፈልገን አለ በሙሉ ማለት ነው። እነ ሰሊጥ፣ እነ ተልባ፣ እነ መፋቂያ ብቻ ብዙ ነገር አለ ማሻአላህ። እዚህ ጋር መፋቂያ ነሳሁኝ። እነሱ ደግሞ እንጀራ ገዙ፣ በሶ ምናምን ገዙ። እዚህ ጋር ቆሎ እያስቆረጠማቸው ነው ማለት ነው። ግን ላይ ከዛ ተመለስ ነው ማለት ነው ወደ ምግባችን ወደ አዘዝ ነው ወጣን። አሁን እየተመለስን ነው። እንደምታዩት እዚህ ጋር ሾፎኖች ምናምን ብቻ ሞልተዋል ማሻአላህ። ግን እኮ ወላሂ ነው የምላችሁ ሀያት ሶፋ መርካቶን እንጂ ጅዳን አትመስልም ወላሂ። እና ይህን ይመስላል አካባቢያችን ማለት ነው። ተመልሰን ገባን ምግብ ቤታችን ካዘዝ ነው። ይኸው የገዛ ነው ምግብ ይዘን ወጣን ማለት ነው ማሻአላህ። ከዛ አሁን ወደ ቤታችን እየተመለስን ነው። እንማራለን እኛ ሀበሾች ማለት ነው ወደ ቤታችን። ይሄ ደግሞ ሁለተኛ ቀን ላይ ወጣን። ሁለተኛ ቀን ላይ ወጥተን አዲስ አበባ የባህል አልባሳት የሚለው ጋር ገባን ማለት ነው። ገባን ማሻአላህ። በነገራችን ላይ የመጀመሪያ ጊዜ ነው ስንገባ። እናልፋለን በውጭ ነበር የምናየው ገብተንበት አናውቅም ነበር። እና እስኪ እንግባ ተባባልን ገባን ኢንሻአላህ። አሉ ብዙ ነገሮች አሉ። ጠረሃዎች፣ የራያ ልብሶች፣ ሽቲዎች ምናምን ሹፎኖች ብቻ ሞልተዋል ማሻአላህ። እዚህ ጋር እንዴት እንደሚያምር ጠረሃው ማለት ነው። ይችን አንዲት ገዛሁኝ ማለት ነው ማሻአላህ። ይቺ ሁለተኛዋ በእነዚህ ገራኖች አምረው ነበር። እዚህ ጋር ሹፎኑ እንደምታዩት ማሻአላህ በጣም ያምራል ወላሂ።
ዋው እንደምታዩት ቆንጆ ቆንጆ የሀበሻ ቀሚሶች ብቻ ብዙ ነገሮች አሉ። ድሪያዎች በጣም የሚያማምሩ ሞልተዋል። እዚህ ጋር ደግሞ የወንድ ልብሶች ራሱ ማሻአላህ ማሻአላህ ጽድት ጽድት ያሉ ጃኬቶች አሉ። ጫማዎች በጣም ያምራሉ። ማሻአላህ ሀታ ለብርድ ለሽት የሚሆኑ ልብሶች አሉ። ማሻአላህ በነገራችን ላይ ጃኬቶቹ ዋው ወይኔ ሁሉንም በገዛሁ ብዬ ተመኘሁ ለባለካዬ ማለት ነው ያሉትን አሪፍ አሪፍ ጂንሶች አሉ። ማሻአላህ በጣም የሚያማምሩ ሱሪዎች አሉ፣ የወንድ የሴት። በነገራችን ላይ አዲስ አበባ አልባሳት፣ ባህላዊ አልባሳት በጣም ሁሉም ነገር አሉ። ማሻአላህ የወንድ ጫማ፣ ልብሶች፣ የሴት ልብሶች ማሻአላህ ሁሉንም ያካትታል ማለት ነው። ጽድት ጽድት ያሉ ልብሶች አሉ። እየሄዳችሁ ግዙት። እንግዲህ እኛም ገዝተን መተናል። ግዙት፣ ያማምራሉ። ማሻአላህ ሀየ ሶፋ ያላችሁ ማለት ነው። በነገራችን ላይ ሀየ ሶፋ ያላችሁ ሚሽዋር እየከፈላችሁ በመካ በወዲህ መሄድ አይጠበቅባችሁም። በአካባቢያችን ሞልቷል። እዚሁ መግዛት ይቻላል ማለት ነው። አቴ የስራ ልብሶች ምናምን ማሻአላህ ብቻ ሞልቷል። ማሻአላህ እዚህ ጋር ወጣን፣ ጨርሰን ወጣን ማለት ነው። እዚህ ጋር ደግሞ በዛው ፊት ለፊት ያለ ጀዋል ቤት ነበርና ለጀዋላችን የምንፈልገው ነበረንና ከዛ ገባን። እዚህ ጓደኛዬ የጀዋል ሀበሉን ገዛች ማለት ነው። በቃ እንደዚሁ እያልን አመሸን። ከዛም በስከ መጨረሻ ቤታችን ተመለስን በሰላም እላችኋለሁ ወዶችዬ። ብቻ በጣም ደስ የሚል ምሽት ነበር ያመሸነው። ማሻአላህ